ከዚህ በኋላም ልጆቼ ሲታመሙ አታዩ፣ ሲታመሙ ስክሪንሾት እያደረጋችሁ ኮሜንት ስር አትላላጡባቸው። እና 3 ወር 4 ወር የሚያሳልፉት ያም ምስክር ነው። ልጆቹ እናታቸው አልፈልግም በምትልበት ሰዓት እኔ ባጠገባቸው ነበር። እሱ ሲጀመር እችን የምታክል ለልጆች ፍላጎቱም የለው። እኔም አያታቸው ለልጆቼ አትገባም፣ ልጆቼ በአያታቸው ማደግ የለባቸውም። ትናንትና በሰራ ደግሞ ዩቲዩብ እኔ ነኝ የምከሰው። የትኛው ዳኛ እኔን እንደከለከለኝ፣ የትኛው ፍርድ ቤት እኔን እንደከለከለኝ፣ የትኛው ፍርድ ቤት እኔ ልጅ እንዳታይ እንዳለኝ በራሱ ቃል እኔ ነኝ የምከሰው። ደስ ብሎኛል ልጆችን ስለተቀበልኩ። ከ8 ወር በኋላ እንደዚህ አይነት ነገር ደረሰና እግዚአብሔር የእናትነትን እንትን አይቶ ልጆቹ እንዲመጡ አደረገ። ሰላም ጤና ይስጥልን፣ እንደምናችሁ። ብዙሃኖቻችን የምናውቃቸው ተወዳጁ የሆኑት ፍቅረኛሞች እንግዲህ የነበሩት ሳምሪና ፋኒ ብዙሃኖቻችን እናውቃለን። እንግዲህ እነዚህ ጥንዶች በቅርቡ መለያየታቸውን ሰምተናል። መለያየታቸውን ብቻ አይደለም እንግዲህ ያሉበት ሁኔታ በየጊዜው ሁለቱም ይናገራሉና አንድ ትዝብትን የጣሊያን ጉዳይና እናንተ ደግሞ ምን ትላላችሁ የሚለውን ሀሳብ ይዤላችሁ መጥቻለሁ። እንግዲህ በጣም ብዙሃኖቹ የሚያደንቋቸው በልጅነት ትዳር ነው የጀመሩ አሁን የልጆች አባትና እናት የሆኑ ሳምሪና ፋኒ እንግዲህ ለብዙሃኖቹ ትምህርት ይሆናሉ፣ ለብዙሃኖቹ ደግሞ የፍቅር ህይወት መንገዳቸውን ያስተምራሉ እያልን እየጠበቅን ነበረ። አጋጣሚ ሆነና እንግዲህ መለያየታቸው ብዙሃኖቹ አስደንግጧልና ማስደንገጥ ብቻ አይደለም። ሚዲያ ላይ እንግዲህ ሳምሪን ስናቅ ሳምሪ ጀርባ ማን አለ ስንባል እናቷን እናስታውሳለን፣ ጂጂክያ ማለት ነው። እንግዲህ ነገሮችን ወደ አላስፈላጊ መንገድ እየወሰዱት እንደነበረ ከ7 ወር በፊት ተመልክተናል። የእርስ በርስ ጦርነትን ብቻ አይደለም ሚዲያ ላይ እንግዲህ ያወጡ ስለ ፍቻቸው ስለ ልጆቻቸው ያሉበትን ሁኔታ ይናገሩ ነበርና እንግዲህ በቀደም ፋኒ ለ4 ወር ያህል እንግዲህ ልጆቹን ከህግ ተቀብሎ በራሱ እንግዲህ እያኖራቸው ይገኝ ነበረ። ስራውን ሁሉ ነገሩን ትቶ እሱ ጋር አድርጓቸው ነበርና እንግዲህ አሁን ደግሞ ፍርድ ቤት ለሳምሪ ወስኖ እንግዲህ ሳምሪ ልጆቿን ወስዳለች ማለት ነው። ልጆቿን መውሰዷ ብቻ አይደለም ለብዙ ኢትዮጵያኖች ግን ቅሬታን ፈጥሯል። ቅሬታው ምንድን ነው? መጀመሪያ ሶሻል ሚዲያ ላይ እንግዲህ ሳምሪና ፋኒ መጡ። ከዛ የመጀመሪያ ልጃቸው ተረገዘች። ሚዲያ ላይ እስከምትወልድ ድረስ ያለውን ነገር አሳዩን ማለት ነው። ሁለተኛ ልጇም ሲወለድ ልክ እንደዛ ከእናቷ ጋር ያላትን ጠብና እርቀዋንም እንግዲህ እራሳቸው ናቸው ቪዲዮ ላይ ያመጡትና መግቢያ ላይ እንደተመለከታችሁት ብዙሃኖቻችሁ እንግዲህ ልጆቼን ከዚህ በኋላ አታዩም፣ ሚዲያ ላይ አይወጡም፣ ስክሪንሾት አታነሱም እያለች እንግዲህ አድናቂዎቿን ትንሽ አስቀይማለች። ያው ሰው ልጆቿን ማየት ፈልገው ሳይሆን ተመልካቹ በዚህ ደረጃ መለየታቸው እነሱ የሚፈልጉን ነገር አይደለምና መጠቀሚያ ቪዲዮ መስላ ያደረገው ፋኒ ነው። ሳምሪ ናት ማን ነው የሚለው ነው ህዝብ ጋር ቅራኔ የፈጠረው። እንግዲህ ፋኒ ወንድ ከመሆኑም አንጻር እጅግ በጣም ጎበዝ፣ አስተዋይ፣ ጠንካራ፣ ረጋ ያለ ልጅ ነው። ብዙ ጊዜ ተመልክታችሁ ከሆነ ልዩነት ለመፍጠር ሳይሆን አይታችሁ ከሆነ አሁንም በቀደም እንግዲህ ፍርድ ቤት ህግ ከወሰንላት በኋላ ይሄ ረጋ ቁጥብ ብላ ሳይሆን ቅና ወይ ደግሞ አሸንፍ ያለው አይነት መልእክት ነበር ስንመለከት የነበረውና በእርግጠኝነት ሁለቱም ይተዋወቃሉ። እሱም የሷን ባህሪ ያውቃል፣ እሷም የሱን ባህሪ ታውቃለችና ሚዲያ ላይ ወጥቶ ግን ሰው እስከሚዘባበት ደረጃ መድረስ በጣም ከባድ ነው ብዬ አስባለሁና እርግጠኛ ነኝ እርጋታ የሞላበት በትክክሉ ስክን ብላ እናቷ ሳታስገባ ሚዲያ ላይ ይሄን ነገር ብትናገር ብዙ ሰዎች እርግጠኛ ነኝ ሳምሪ ጋር ያለውን ጥሩ አመለካከት አይተው ወደ ሳምሪ እንደሚያዘነብሉ በሙሉ እምነት እርግጠኛ ነኝ። ግን እያየን ያለ ነው ምንድን ነው? ይሄ የስድድብ የመፎካከር የመተያያን ያደረጉት ቲክቶካቸውን ዩቱባቸውንም እና ይሄ ነገር ባይሆን መልካም ነው። ልጆቹ ሚዲያ ላይ ሲመጡ መጀመሪያ ያመጧቸው እራሳቸው ናቸው። ከዛ በኋላ ደግሞ በመሃላቸው በተፈጠሩ ነገሮች ለምን ብሎ ይዟቸው መጣ። ሚዲያ ላይም ደግሞ እሱ በፊት ሲሰሩ እንደነበረው መስራት ጀመረ ማለት ነው። በዚህ መሃል ግን በሳምሪና በፋኒ መሃል እኔ አንድ ቀን የፋኒ ቤተሰቦች ገብተው ሳምሪን ሲናገሩ ወይ ደግሞ ነገሮች ጥሩ እንዳልሆነ ሲያመለክቱ አይቼ አላቅም። ሁላችሁ የምትፈርዱት ነገር ነው። ግን ሳምሪ ብቻዋን አይደለችም፣ ኃይለኛ ሆነች። እናቷን ሚዲያ ላይ ይዛ ትመጣለች። አሁን በቀደም ፍርድ ቤት እንኳን ለፈረደው ነገር ለሁለት ነው ላይቭ ስትሪም ገብቶ ሲናገሩ የነበረውና የአፍ ወለምታ ቅቤ አይመልሰውም ይባላልና ምንነጋገረውን ነገር ብናውቅ ምን አይነት ቤተሰቦች ናቸው ወይ ጀመራቸው ተብሎ ሚዲያ ላይ ከሚነገር ስማቸው ከሚጠፋ
በሳይለንት ውስጥ ያለውን ጉዳይ ቢጨርሱ መልካም ነው እና ከዚህ በኋላ ሚዲያ ላይ ልጆቿን ይዛ እንደማትመጣ ተናግራለች። ግን በእርግጠኝነት ነው የምላችሁ አሁንም የሆነ አጀንዳ ይዘው እንደሚመጡ እርግጠኛ ነኝ ማለት ነው። ኦዲየንሱን በጥሩ ነገር አይደለም መያዝ የሚፈልጉት፣ ወይ ጠብን ወይ አላስፈላጊ ንግግርን ከማን አይተሽ ትማሪ አይነት ነገር የሆነ ነገር ስለሆነ የምንመለከተውና እንደ አንድ ታዋቂ የሆኑ ካፕሎች እንግዲህ ይሄ ነገር በመፈጠሩ በጣም እንደሚያሳዝን እርግጠኛ ነኝ። ግን ህዝብ መከበር አለበት፣ ኦዲየንስ ክብር መሰጠት አለበት። ሰብስክራይብ በአጠቃላይ የሚያደርጋቸው የሚወዳቸው የሚያደንቃቸው ሰው ስለሆነ ነው እና ያን ሰው ደግሞ አክብሮ የምንናገረውን ቃላት ማወቅ አለብን። እንትናም ሊያም ሾው ማየታችሁ ከሆነ ሳምሪ የንግግር ችግር አለባት ብላለች። ያው እንደ ሴትነት ብዙ ሰዎች ጥፋት ብታጠፋም ባታጠፋም በጣም ብዙ ሴቶች ወደ እሷ ነው እያማከሉ ያሉት፣ ወደ እሷ ነው እየተመለከቱ ያሉትና ወደ ፋኒ የሚሄዱ ሰዎች አሉ። ግን ሳምሪ ደግሞ ሴት ስለሆነች እንረዳት ነው እና አንዳንዴ ራሳችን የምንሰራውን ስህተት ማወቅ አለብን። ከዛ ጎን ለጎን ግን አንድ ነገር እንደኔ ተመልክታችሁ ከሆነ ሳምሪ በትዳር እያለች የነበራት ፊዚካል የነበራት የፊት ወዝ የነበራት ስነስርዓት የነበራት ሴታሴትነት ነገሯ ለምንድን ነው የጠፋው? እውነት ኮሜንት ላይ መልሱልኝ የምታዳምጡኝ ሰዎች። የኔ ብቻ ጥያቄ አይደለም። በጣም የቲክቶክ ቪዲዮዎቿ ላይ ኮሜንት ምን ያለው ሌላ ሰው መሰልሽ፣ ወዝ ጠፋ፣ ምንድነው ምናምን። ራስን ቅርጽን ለማውጣት ራስን ለመጠበቅ ሊሆን ይችላል። ግን አንዳንዴ ለካ ትዳር ክብር ነው። ትዳር ማለት ራስን መቆጠብ እንደሆነ የተመለከትነው ነገር ነውና በጣም የምናየው ነገር ያስደነግጣል። እሷ ላይ ምንድነው እያልኩ ነበር እኔና ትዳር ላይ ያለች ደግሞ እያንዳንዷ ቪዲዮዋን እየገባሁ እየተመለከትኩ ነበረ። እንደምታዩት ፊቷ፣ ከለሯ፣ ለዛዋ፣ ሁሉ ነገሯ በጣም ነው የሚያምረውና ምንድን ነው የወሰደው ግራ የሚገባኝ ነገር አለ። በመሀል ሰይጣን አለ ብዬ እንዳስብ ነው ያደረገኝ። ቆልዋ ትክክል አይደለም፣ የሆነ ነገሯ ተወስዷል ብዬ አስባለሁና ቢታረቁ መልካም ነው ብዬ አስባለሁ። እኔ ሁለቱም አንድ ቢሆኑ የጋራ ሆነው ልጆቻቸውን ቢያሳድጉ፣ ለብዙ ኢትዮጵያኖች ደግሞ ካፕልነት ከልጅነት ጀምሮ የጀመሩት የፍቅር ህይወት ስለሆነ ብዙ ነገር ማስተማር ይችላሉ ብዬ አስብ ነበርና ይሄ ነገር በመፈጠሩ አዝነናል። ግን እርቅ ቢፈጠር ወደ በፊቱ ይመለሳሉ ወይ? በጣም አላስፈላጊ ንግግር፣ በጣም አላስፈላጊ ነገሮች እየተመለከትን ነበርና ረዥም ዓመት ነው በትዳሩ ወደ 7 ዓመት ምናምን በላይ ነው የቆዩት። ግን እችን ጥቂት ወራት ግን አላስፈላጊ ነገር እየተመለከትን ይገኛልና ቢበቃ መልካም ነው። ግን እስቲ ከዚህ በኋላ ፋኒ ጨርሻለሁ እንግዲህ ልጆቹም ወደ እሷ ተፈርደዋል ብሏል። ትምህርቷን እየተማረች ነበረ። ያው በዛም አማካኝነት ይመስለኛል እሱ እንዲህ ተፈልጎ ይሄ ነገር የተደረገው። ግን አሁን ራሴ ያሳድጋለሁ፣ ሚዲያ ላይ አላመጣቸውም፣ ማንንም ሰው አታያቸውም ብላለችና አያትየው እነሱን ለማሳደግ እኔ አቅም አለኝ፣ ችግር የለብኝም፣ ቁጭ ብዬ እነሱ መያዝ እችላለሁ ብላለችና መልእክቱን አይደለም እየነገርኳቸው ያለሁትኝ ምን ያህል ቤተሰብ ዋጋ እንዳለው ለልጅ የምንረዳበት ነገር ነውና ይሄ ጥሩ ቤተሰብ ስነስርዓት ያነጋገር ለዛ ቁጠባን የተመለከትበት ነገር ነው ብዬ አስባለሁኝና እንግዲህ እኔ ሳምሪንም ወይ ፋኒንም ደግፌ አይደለም የምናገረው። ግን እንደ አንድ ሚዲያ ተከታይና እንደ አንድ የሚዲያ ተመልካች እንደሆንን ሰዎች እንደዚህ አይነት ነገር ስንመለከት ሌላ ምን ይማራል ምንድነው? በጣም ብዙ ካፕሎች እያየን ነው ቲክቶክ ላይም ዩቲዩብ ላይም የሚፈርስ ህይወት ነው ይዘው የሚመጡትና ይሄ ነገር ከጅምሩ የምትመጡ ካፕሎች ይሄ ነገር ቢቀር መልካም ነው ብዬ አስባለሁኝ። ወይ ለየብቻ ቻናል ከፍቶ ማደግ ነው ወይ ደግሞ በእንደዚህ አይነት ተግባር አለመምጣት ነው ብዬ አስባለሁ። ዛሬ ላይ ለመድረስ እጅግ ከባድ ነገሮች እንዳለፉ ብዙሃኖቻችን ከመጀመሪያ ቪዲዮዎች ጀምረን እናውቃለን። ሳምሪ ከእናቷ ጋር ተጣልታ ከባድ የሆኑ መልእክቶችን፣ ቃላቶችን፣ ንግግሮችን እየተመለከትን ነበረ። ከእናቷ ጋር አላስፈላጊ መልስ ምት እየተመለከትን ነበር። ያ ጊዜ ደግሞ አልፎ አሁን ከባለቤቷ ጋር ደግሞ አላስፈላጊ ነገር እየተመለከትን ይገኛልና ይሄ ነገር ለሌሎቻችሁ ለምትመጡ ካፕሎች ግን አይሆንም። እባካችሁን ሚዲያ ላይ ስመጡ ብትችሉ ማንነታችሁን እንደው ራሳችሁን የሚገልጽ ነገር ይሄ እርግት ካለ ወይ ስነስርዓት ካለው ወይ ለማህበረሰቡ ምን አስተላልፋለሁ የሚል ነገር ቢሆን መልካም ነው ብዬ አስባለሁኝ። እንደ ራሴ ነው ይህን ኮሜንት ለመስጠት ሳይሆን የምንመለከተው ነገር በጣም ጥሩ ስላልሆነ ነው። እና እኔ ግን በፋኒ በጣም በጣም ወንድነቱን ንግግር ለዛውም ደስ ይለኛል። ቁጥብነቱ አላቅም ውስጥ ደካማ ጎል ሊኖረው ይችላልና ሚዲያ ላይ የምንመለከተው ሰው ስነ ስርዓቱን አነጋገሩን ነውና ሚዲያ ላይ ስንመጣ ቤት ገበናችን ይዛም ባመጣ መልካም ነው። ረዥም ዓመት ከእናቷ ስንመለከት አሁን ደግሞ ከራሷ ስንመለከት ቆየንና
በቃችሁ እንግዲህ ካሁን በኋላ አቆማለሁ ልጆች ወደ ሚዲያ አላመጣም ብላለች። ከሱ ጋር ያላችሁንም መልስ የምታቆሙ መልካም ነው እላለሁ። ብዙ የሚደግፉ ሰዎች ሊኖሩ ይችላሉ። አይዞሽ በተናገር የሚሉ ሰዎች ይችላሉና ቅድም ብያለሁ የአፍ ወለምታ ቅቤ ያመልሰውና በሁለታችሁ መካከል የተፈጠረው ንግግር ችግሮችን ይፈጥራሉ። ቪዲዮ ሁሌ የሚኖር ነገር ነው። አሁን የዛሬ ስንት ዓመት ከጂጂ ጋር የተለቀቀው ቪዲዮ ስናይ እዛ ላይ እንግዲህ አስነዋሪ ንግግሮችን ከእናቷ ጋር ተመልክተናልና ቪዲዮ ተቀማጭ ነው። እሷ ጋር ቢጠፋም ሌላ ሰዎች ጋር ይሄዳልና የምንናገረውን ብናቅ መልካም ነው። ሌሎቻችሁም ትምህርት ይሆናል ብዬ አስባለሁኝ። ከዚህ ቤተሰብ አስደንጋጭውን ነገሮች ነው እየተመለከትን ያለ ነው። እድገታቸው በጣም ደስ ይላል። የምታዩት ነው። አፓርታማ እየገዙ እየሸጡ በቃ ደስ የሚል ስራዎችን እያሰሩ ነበር የምንመለከቱና በአንድ የመጣው ማዕበል ግን አላስፈላጊ ነገር ተመልክተናልና እባካችሁ ካፕሎች ስትመጡ በእንደዚህ አይነት መንገድ ባትመጡ መልካም ነው እላለሁ። ዛሬ አብራችሁ የነበርኩት ፍሬቱም ነኝ። አመሰግናለሁ።